እንኳን ደህና መጣሽ። እንኳን ደህና ቆይ። አመሰግናለሁ። ለምኑ? የጁን ልደት ለማክበር ስለምትመጣ። ገና አልወሰንኩም። ብመጣም ደግሞ የምመጣው ዓለም እንዳይከፋት ነው እንጂ ለሌላ አይደለም። ምክንያት ምን ይሁን ዋናው መምጣት ነው። ለምንድን ነው ግን በዚህ ልክ እኔ መምጣት የፈለግሽው? እንዴ በዛ ብለን እንድናከብርና በዛውም ባንተና በጁን ያለው ቅሬታ እንዲጠፋ። እማምንሽ ይመስልሻል? መቼም ተንኮል አስቤ የጆኒ ልደት እንዲደርስ አላረገውም አይደል? ምናልባት አጋጣሚውን ልትጠቀሚው ትችያለሽ። ፍላጎቱ ካለኝ ልጠቀመው እችላለሁ። ምንድን ነው ፍላጎትሽ? ልቤ ደግሞ ሁሉን ነገር መመርመር ትወዳለህ። ልቤ አትበይም ብዬሽ ነበር። እሺ አትበይም ብለህ እሺ እንድልህ ከፈለክ እማዝህን ነገር አንተም እሺ በለኝ። ምንድን ነው? አንተ ደግሞ ሀቢብቲ በለኝ። እያምሻላ ግን በአንተ ፍቅር ታምሜያለሁ፣ በመገፋትም ታምሜያለሁ። ግን ቁስሌን በሳቄ ለመሸፈን እየሞከርኩ ነው። ምንም ማድረግ ባለመቻል ያዝናል። ምን ዋጋ አለው? ሀዘኔታ ቁስሌን አይሽረው። ምን ማድረግ ይችላል? እንደ በፊቱ እኔ ደስተኛ እንደሆን ማድረግ የምችለውን ሁሉ ብታረቅ ደስ ይለኝ ነበር። አንቺ እንዳትጎጂማ አንቺን በመተው ነው መስዋዕትነት የከፈልኩት። ማለት ተይው፣ ወደ ኋላ መመለስ አልፈልግም። የኔን አንተ አስደሳች ታሪክ ያለው ወደ ኋላ ነው። ብችል ዛሬን ትቼ ባለፈው ትዝታችን መኖር ብችል ደስ ይለኝ ነበር። ጥቅም ለሌለው ነገር ጊዜን ማባከን ብቻ። እሚባክንም እምጓጓለትም ጊዜ የለኝም። ብርክቲ፣ በትላንት ትዝታ መታሰር ትርፉ ህመም ብቻ ነው። ከፈለግን ትዝታችንን አሁን ላይ በመኖር ያለፈውን ማጥፋት እንችላለን። ይኸውልሽ፣ ትዝታውን ማጥፋት አልችልም። አሁንም ለእኔ ስሜት እንዳለክ ይሰማኛል። እንድርቅ የምትፈልገው ለእኔ ያለ ስሜት እንዳያድግ ነው አይደለም? እሺ ንገረኝ፣ ከኔ ጋር አብሮ ለመሆን ምንድን ነው የከለከለ? አንድ ቀን ሲገባሽ በደንብ ትረጅኛለሽ። ብትነግረኝ እኮ እረዳሃለሁ፣ ወይም ደግሞ መፍትሄ ይፈልግለታለን። ብርክቲ፣ እባክሽ ሌላ የምትይኝ ነገር ከሌለ ከዚህ